አይዲያችሁ ምን ያክል ዋጋ እንዳለው ታውቃላችሁ? የምትሰሩት ሀሳብ የምትሰሩት አይዲያ ምን ያክል ዋጋ እንዳለው ታውቃላችሁ? ዛሬ የምናወራው የሀሳባችሁን ዋጋ የምትሰሩት ሀሳብ ዋጋ አይዲያ ነው የምናወራው ዛሬ። ገባችሁ አይደለም? ስለዚህ ዛሬ እኔ 11 አይዲያዎችን እነግራችኋለሁ። እነዚህ የምነግራችሁን 11 አይዲያዎች በጣም ከፍተኛ ተከፋይ የምትሆኑበትን ነው የምነግራችሁ። በተለይ ሴቶች በጣም ይጠቅማቸዋል ይሄን ቪዲዮ። ስለዚህ ይሄን ቪዲዮ ከመጀመራችሁ በፊት ሰብስክራይብ አድርጉ። ምን አይነት አይዲያ ብትሰሩ ነው ዩቲዩብ ላይ ከፍተኛ ተከፋይ መሆን የምትችሉት? ይሄን ነገር ማወቅ አለባቸው። አሁን ለምሳሌ ቀልድ ብሰራ ነው ወይስ ቁም ነገር ብሰራ ነው ወይ ትምህርታዊ ነገር ብሰራ ነው ምናምን የሚለው ነገር በደንብ ማወቅ ያስፈልጋል። ስለዚህ አሁን ቀልድ ቪዲዮ ሲሰሩና ትምህርታዊ ቪዲዮ ሲሰሩ አንድ አይደለም። ምክንያቱም እነግራችኋለሁ ማለት ነው። ስለዚህ እኔ በአንደኝነት ያስቀመጥኩት ምን አይነት ቪዲዮ ብሰሩ ከፍተኛ ተከፋይ የምትሆኑበትን አይዲያ፣ አንደኛው ስለ ኢንሹራንስ ብትሰሩ። ኢንሹራንስ ምንድነው? ራሱ ኢንሹራንስ ለምንድነው ምናምን ብላችሁ ስለሱ ብታወሩ አሪፍ ነው። ኢንሹራንስ ራሱ እናንተ ከኢንተርኔት ወይም ከተለያዩ ነገሮች አውርዳችሁ ማንበብ ትችላላችሁ ስለ ኢንሹራንስ። ስለዚህ ስለዛ ታወሩና ታጠናላችሁ የተወሰነ ጊዜ ስለሱ ታውቃላችሁ፣ ከዛ ታቀርቡታላችሁ። በጣም ጥሩ እንትን ነው የሚሆነው። ስለዚህ ስለ ኢንሹራንስ ብትሰሩ በጣም በዛ ፕሮሞሽን እንትን ምናምን ስለሚል ጥሩ ነው ማለት ነው የሚሆነው። ስለዚህ ስለ ኢንሹራንስ የምታውቁ ካላችሁ አሁን ጊዜው አሁን ነው መታችሁ ብታወሩ በጣም ጥሩ ጊዜ ነው ብዬ ነው የማስበው። ስለዚህ ዩቲዩብ ላይ ቁም ነገር በአንደኛ ላይ ስለ ኢንሹራንስ ብታወሩ በጣም ከፍተኛ ተከፋይ ታገኛላችሁ ብዬ መከራችኋለሁ ማለት ነው። ስለዚህ አንደኛው ስለ ኢንሹራንስ ብታቀርቡ ጥሩ ነው ማለት ነው። ወደ ሁለተኛው ስናልፍ ደግሞ ስለ ክሪፕቶ ከረንሲ ነው። ክሪፕቶ ከረንሲ ራሱ ምንድነው ብላችሁ እንግዲህ እንደምታውቁት ክሪፕቶ ስለ እንትን ነው፣ ስለ ገንዘብ ወይም ስለ ኮይኖች ምናምን ነው የሚያወራው ሰው። ስለዚህ ስለሱ ነገር ደግሞ እንትን ብታደርጉ ጥሩ ነው ማለት ነው። በዛው ልክ ነው እንትን የሚገባላችሁ ማለት ነው። ስለዚህ ስለ ክሪፕቶ ከረንሲ ብታጠኑ ጥሩ ገቢ ታገኛላችሁ ማለት ነው። ስለዚህ አሁን ሶስተኛ ላይ ደግሞ ይሄ ይጠቅማችኋል ብዬ አስባለሁ። ሃው ቱ ስታርት ኦንላይን ቢዝነስ። ሶስተኛው ምን አይነት ኦንላይን ስራ ልስራ ወይ ምን አይነት ኦንላይን ቢዝነስ ልስራ የሚለው ነገር በጣም ወሳኝ ነው። አሁን ሁሉም ሰው ምን አይነት ቀላል ስራ ነው እየፈለገ ያለው። ስለዚህ ስለሱ ነገር ብትሰሩ ጥሩ ነው ብዬ አስባለሁ። አሁን ስለ አማዞን አለ፣ ፍላይቲ ወይ ድሮፕ ሾፒንግ ምናምን አፍርማት ምናምን ይባሉ አሉ። ስለሱ ነገሮች ብታጠኑና ብታቀርቡ ደግሞ ጥሩ ነው ማለት ነው። የሚሆነው ከፍተኛ ተቀባይነት ወዲያው ታገኛላችሁ ማለት ነው። አብዛኛው ሰው አሁን ስለ ኦንላይን ቢዝነስ ምናምን እየፈለገ ስላለ ማለት ነው። ስለዚህ ሃው ቱ ስታርት ኦንላይን ቢዝነስ ነው ማለት ነው ሶስተኛ ላይ ያስቀመጥኩላችሁ። ስለዚህ ይህንን ብትሰሩ ጥሩ ተቀባይነት ታገኛላችሁ ማለት ነው። ስለዚህ ወደ አራተኛው ደግሞ ሄልዝ ኤንድ ፊትነስ ነው። ስለ ጤና ከተያዙ ከስፖርት ከጂም ጋር ምናምን የተያያዙ ብትሰሩ ጥሩ ነው። ከጤና ጋር ባለሙያ የሆናችሁ ስለ ጤና የምታውቁ ቢያንስ ትንሿን የተማራችሁ ሰዎች እዚህ ላይ መታችሁ ኢንቨስት ብታደርጉ ጥሩ ነው። የምሬ ነው የምላችሁ። ኢንቨስት ብታደርጉ ስለ ጤና እንዲህ እንደምታደርጉ ጥሩ ነው ምናምን ብላችሁ ተመክራላችሁ። ስለ ቀላል ነው በጣም ግን ያው ሞያ ያስፈልገዋል ስለ ጤና ለማውራት። ወንዶች ደግሞ ስለ ጂም ወይም የጡንቻ እንዲሚወጣው ደረት ምናምን ብለሽ ብትሰሪ በጣም ምርጥዬ ነው የሚሆነው። ስለ ጂም ብትሰሩ አሁን በጣም ምርጥ ነው ወንዶች ማለት ነው የምታውቁ ከሆነ አሰራሩን በጣም ወዲያው ነው ተቀባይነት የምታገኙ። ስለ ጂም ወይም ስለ ጤና ምናምን ባለሙያ የሆናችሁ ሰዎች ብትሰሩ ወይም ደግሞ ስለሱ ነገር ብታጠኑና ብትሰሩ በጣም ጥሩና ተቀባይነት የምታገኙበት እድል ከፍተኛ ነው ማለት ነው። ስለዚህ አራተኛ ላይ የምጠቁማችሁ ምንድነው? ሄልዝ ኤንድ ፊትነስ ነው። ወደ አምስተኛ ላይ ደርሰናል። አምስተኛ ምንድነው? ትራቨል ነው። ትራቨል ጉዞ ነው እንደምታውቁት። ትራቨል ያው ከሀገር ወይም ከከተማ እየሄደ የሚያሳይ ነው። ስለዚህ እዚህ ጋር ያው ሲሰሩ ብዙ ማስታወቂያ ይገባል። ያው በዛ በጉዞዋችሁ በሚሰሩ እንትን ማለት ነው። ኢትዮጵያ ውስጥ ራሱ በጣም ብዙ እንትን አሉ ተጓዦች አሉ። አቤል ብርሃኑ ምናምን ይባሉ አሉ። ያው ጃኒም አለ። ስለ እነሱ እየሄዱ ያሳያሉ ማለት ነው። ስለ ተለያዩ ሀገራት እየሄዱ ያስጎበኛሉ ማለት ነው። ስለዚህ አሪፍና ምርጥ ነገር ነው ማለት ነው ስለሱ ብትሰሩ። ስለዚህ አምስተኛ ላይ ትራቨል ነው ማለት ነው። እንደ አንደኛው ባይሆንም ያው ይሄም ገቢ ከምታገኙባቸው አይዲያዎች አንደኛ አምስተኛ ትራቨል ነው ማለት ነው። ስድስተኛ ላይ ደርሰናል። ስድስተኛ እንግዲህ እንደምታውቁት አሁን ጊዜው የቴክኖሎጂ ነው። ስለዚህ ስድስተኛ ላይ ቴክኖሎጂ ነው ማለት ነው። ቴክኖሎጂ ምንድነው? እንዴት ነው የሚሰራው? አሁን ለምሳሌ
ቴክኖሎጂ አሁን ብዙ አብዛኛው ሰው አሁን ዘመኑ የቴክኖሎጂ ነው የሚለው። ስለዚህ ስለ ቴክኖሎጂ ደግሞ አያውቅም። አሁን ኤአይ መጥተዋል፣ ጀሚናይ፣ ቻትጂፒቲ ምናምን የሚባሉ ነገሮች መጥተዋል። ስለዚህ እናንተም ስለ ቴክኖሎጂ ብትሰሩ በጣም ከፍተኛ ተቀባይነት የምታገኙ ይሆናል። ስለዚህ ወደ ሰባተኛው ስንሄድ ደግሞ አውቶሞቲቭ ወይም ስለ መኪናዎች ብትሰሩ ጥሩ ነው። ባለሙያ የሆናችሁ ስለ መኪና ብታውቁ ይህን መኪና አትግዙ፣ ይህን መኪና እንዲህ ነው ብላችሁ ስለ መኪና ሙሉ መረጃ መጀመሪያ ማጥናት አለባችሁ። ባለሙያ የሆናችሁ ታውቃላችሁ ይህንን። ስለዚህ ስለ ሰባተኛው አውቶሞቲቭ ነው። ስለ መኪና ባለሙያዎች የሆናችሁ በደንብ ይህንን ትምህርታሩ ጥሩ ነው ብዬ አስባለሁኝ። ስለ መኪና በደንብ ማጥናት ያስፈልጋል። ያው አብዛኛው ሰው መኪና መግዛት የሚፈልግ ነው። ነገር ግን ምን አይነት መኪና እንደሚገዛ ስለማያውቅ እናንተ ደግሞ ይህን ተጠቅማችሁ ወደ ዩቲዩብ ብታመጡ ከፍተኛ ተቀባይ እንዲሁም ከፍተኛ ገንዘብ ጀነሬት ታደርጋላችሁ ማለት ነው። ስለዚህ ሰባተኛው አውቶሞቲቭ ነው ማለት ነው። ወደ ስድስተኛ ላይ ደርሰናል። ስምንተኛ ላይ ምንድነው? ላግዠሪ ነው ወይም ስለ ውድ ነገሮች ማለትም አሁን ለምሳሌ ምንድነው አሁን ጊዜው የሚፈልገው ምንድነው? ቅንጡ የሆኑ ነገሮች ስለሱ ብታቀርቡ ይሄ ነገር ውድ ነው፣ ይሄ ነገር ውድ ነው፣ ስለ ሰዓት ምናምን ስለሱ ነገር ብትሰሩ ምርጥ ነው። ስለዚህ ለውድ ነገሮች ስለነሱ ወደ ሶሻል ሚዲያ ብታመጡ ከፍተኛ ተቀባይ የምታገኙት ነው ማለት ነው። ስለዚህ ስለ ላግዠሪ ምናምን ብትሰሩ ጥሩ ነው ማለት ነው። ዘጠነኛ ላይ ደርሰናል። ዘጠነኛ ምንድነው? ሪል ስቴት ነው። ምንድነው ሪል ስቴት ማለትም? ሪል ስቴት ስለ ቤቶች አሁን ኢትዮጵያ ውስጥ በጣም ቤቶች እየተፈለጉ ነው የሚገኙት፣ ግን ዋጋቸው በጣም ጨምሯል። እናንተ ደግሞ እዛ ቤት ሄዳችሁ መጎብኘት ባትችሉ እንኳን ከኢንተርኔት ላወርዳችሁ ይሄ ቤት እንዲህ ነው ምናምን ብላችሁ ማውራት ትችላላችሁ ማለት ነው። ስለዚህ ምንም እንትን አይላችሁም። ስለ ሪል ስቴቶች ብታወሩ ጥሩ ነው ማለት ነው። ሪል ስቴቶች በጣም አሁን ማስታወቂያ ራሱ በጣም በብዛት እያሰሩ ያሉት እነሱ ናቸው። ሰው ስለ ሪል ስቴት መስራት በጣም አሪፍ ነው ማለት ነው እንላችሁ። ስለዚህ ስምንተኛ ሪል ስቴት ብትሰሩ ጥሩ ነው ማለት ነው። ወደ አስረኛ ላይ ደርሰናል። ኢንቨስቲንግ ነው። አስረኛው ሰዎች ብዙ ገንዘብ ይዘው ግን ያ ገንዘብ ምን ላይ መዋል እንዳለባቸው አያውቁም። እናንተ ደግሞ ይሄንን ገንዘባችሁ ይሄ ላይ አውሉ ምናምን ብላችሁ ብታወሩ ጥሩ ነው ብዬ አስባለሁ። ይሄ ላይ ኢንቨስት ብታደርጉ፣ ይሄ ላይ እንዲህ ብታደርጉ ጥሩ ነው ብላችሁ ማውራት ትችላላችሁ። ስለዚህ አስረኛው ኢንቨስቲንግ ነው ማለት ነው። ስለ ምን ላይ ነው ገንዘብ ማውጣት ያለባችሁ? በቤቶች ላይ ነው? በመኪኖች ላይ ነው? በምን ላይ ነው? እናንተ ይሄንን ማማከር አለባችሁ ማለት ነው። ስለዚህ አስረኛው ስለ ኢንቨስቲንግ ነው። ብታማክሩ በጣም አሪፍ ነው ማለት ነው። ሰዎችን ገንዘብ ይዞ ምን ማድረግ እንዳለባቸው ስለማያውቁ እናንተ ደግሞ ይሄንን ብትጠቀሙ አሪፍ ነው ማለት ነው። ስለዚህ አስረኛው ኢንቨስቲንግ ነው። 11ኛ ደርሰናል። ይህ ለሴቶች ነው ምናምን። 11ኛው ሜካፕ ነው። ስለ ሜካፕ ወይም ስለ ቁንጅና ሜካፕ እና ቢዩቲ ነው። ስለ ቁንጅና ማለት ነው። ይህ ማለት ምንድነው? አሁን ብዙ ጊዜ ባለሙያ የሆናችሁ ሴቶች ይህን ወደ ሶሻል ሚዲያ ብታመጡ ወደ ዩቲዩብ ብታመጡ በጣም ከፍተኛ የምታገኙት ወደ ቢሊዮኖች ፕሮሞሽን የሚገባላችሁ። ይሄ ደግሞ የሚገባላችሁ ያ ሴቶችን ለመያዝ ስለሆነ እነሱን እንትን ለማድረግ ስለሆነ ማስታወቂያ የሚገባላችሁ ስለ ሜካፕ ባለሙያ የሆናችሁ ሰዎች ወደዚህ አምጥታችሁ ብትሰሩ በጣም አሪፍ ነው የሚሆንላችሁ። ስለዚህ ወደ ሶሻል ሚዲያ ላይ ሜካፕ ባለሙያ የሆናችሁ የምሬ ነው የምላችሁ በጣም ከፍተኛ ነው የምታገኙት። ያው እናንተ ባለሙያ ስለሆናችሁ ምንም እንትን አይላችሁም። አንድ ሰው አምጥታችሁ መስራት ነው። ከዛ ቀለል ያለ ነው ማለት ነው። ይቀላችኋል። ይሄን እንዲህ ያው ከምታወሩ ባታወሩ ባላወራ ነው የምትሉ ከሆነ ይሄ ሜካፕ ባለሙያ የሆናችሁ ሰዎች ብታመጡና ስለ ሜካፕ እንዲህ ነው ምናምን ብላችሁ ብታወሩ በጣም ምርጥ ነው ማለት ነው የሚሆነው። ስለዚህ ይሄንን ብትሰሩ ጥሩ ነው። ስለ ሜካፕ እንደ ቢቱ ደግሞ 11ኛ ላይ አስቀምጬዋለሁ ማለት ነው። ይሄ እንግዲህ የነገርኳችሁ ከ1 እስከ 11 የነገርኳችሁ በጣም የሚጠቅማችሁና ከፍተኛ ገቢ ወይም ገንዘብ ጀነሬት የሚያደርግላችሁ ነው። እኔ አመራርጄ በዳታ ያስቀመጥኩላችሁ። ስለዚህ ከነዚህ 11ዎቹ ውስጥ እናንተ አንዱንም ብትሰሩ አንዱን ከኔ ጋር ይሄዳል ብላችሁ ብትሰሩ በጣም ጥሩ ነው ማለት ነው የሚሆነው። ብዙ ገንዘብ ያስገኝላቸዋል ማለት ነው። እንደነገርኳችሁ አሁን ቀልድና ትምህርታዊ ነገር አንድ አይደለም። አሁን ለምሳሌ ቀልድ ቪዲዮ 100,000 ታይቶ 3,000 ቢያስገባ ይሄኛ ቁም ነገር 3,000 እኩል ቪው አገኝተው ራሱ ያን ነው ቁም ነገር ነው እጥፍ ብር የሚያስገኘው ማለት ነው። ስለዚህ የቀልዱ 3,000 ቢያስገኝ ያ የትምህርታዊ ነገር ደግሞ 5,000 6,000 ሊያስገኝ ይችላል። ስለዚህ አብዛኛው ዩቲዩብ አሁን የሚያተኩረው ምን ላይ ነው?
ቁም ነገር ላይ ነው፣ ሰዎች የሚጠቀሙበት ነገር ነው። አሁን ቀልድ አሁን ዝም ብላችሁ ትስቃላችሁ፣ ከዛ ግን ያልፋል ማለት ነው። ስለዚህ እነኛ 11ዶቹ አንዱን መርጣችሁ ብትሰሩ የተሻለ ነው ብዬ እመክራችኋለሁ። እኔ ብዙ ገንዘብ የምታደርጉባቸው ናቸው ማለት ነው። ከአንድ እስከ 11 የሚጀምሩ ማለት ነው። ይሄ ጊዜ ክፍል 1 ነው። ክፍል 2 ደግሞ በቀጥሎ ይሄ ከዚህ ውስጥ ካልተመቻችሁ ከነኚህ ጋር አይሄድልኝ ካላችሁ ደግሞ ክፍል 2 ይዤላችሁ እመጣለሁ ማለት ነው። ይሄ ክፍል 1 ነው። ስለዚህ ክፍል 2 አሪፍ አድርጌ ሰርቼዋለሁ።